አብረን ይህን ጸሎት እንጸልይ። መዝሙረ ዳዊት ምዕራፍ 22 ከቁጥር 6 እኔ ግን ትል ነኝ፣ ሰውም አይደለሁም፣ የሰው ማላገጫ በሕዝብም ዘንድ የተናቅሁ ነኝ። የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ፣ እርሱንም ያድነው። ቢወደውስ ያድነው። በእናቴ ጡት ሳለሁ በአንተ ታመንሁ። ከማኅፀን ጀምሮ በአንተ ላይ ተጣልሁ። ከእናቴ ሆድ ጀምረ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። እግዚአብሔር ሆይ በጨነቀን ጊዜ ወደ አንተ እንጠራለን። አቤቱ ጸሎታችንን ስማን። እግዚአብሔር ሆይ በፊትህ እንጸልያለን። እግዚአብሔር ሆይ እርዳታን ካንተ እንሻለን። እንድታግዘን፣ እንድትረዳን፣ አቅም እንድትሆነን፣ ጉልበት እንድትሆነን፣ የዛለውን የደከመውን ጉልበታችንን እንድታድሰው እግዚአብሔር ሆይ እንጸልያለን። እግዚአብሔር ሆይ አባታችን የደከመን የምታበረታ፣ ያለቀሰን የምታብስ፣ ዛሬም በፊትህ ሆነን እግዚአብሔር ሆይ እንዲህ እንላለንና እባክህን ጨንቆናል፣ እንድትረዳን እንጸልያለን። እግዚአብሔር ሆይ አንተ ታጽናናለህና ካለንበት ሁኔታ እንድታወጣን፣ ከጨነቀን ጉዳይ እንድታወጣን፣ ከደከመን ጉዳይ እግዚአብሔር ሆይ እንድታወጣን እንለምናለን። አባት ስለሆንክ፣ ወዳጅ ስለሆንክ የጨነቀንን ጉዳይ ላንተ አሳልፈን እንተዋለን። ያን ጉዳያችንን እግዚአብሔር ሆይ እባክህን እንድትመልስልን እንለምናለን። በፊትህ መተን እግዚአብሔር አባቴ ሆይ ይህንን ጥያቄያችንን ላንተ እናቀርባለንና ወደኛና ወደ ጉዳያችን እንድትመለከት እግዚአብሔር ሆይ እንጸልያለን። እግዚአብሔር ሆይ አቅም ያስፈልገናል፣ እርዳታ ያስፈልገናል። ብዙዎችን ስትረዳ ስታግዝ፣ እኛንም ስትረዳ ስታግዝ አይተናልና ዛሬ በፊትህ ግን እግዚአብሔር ሆይ አሁንም እርዳታ ልንሻ በፊትህ መጥተናልና እግዚአብሔር ሆይ ላንተ ጥያቄያችንን እንተዋለን። አንተ ሁሉን ትችላለህና ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ ከቶ እንደማይከለከል ቃልህ እንደሚናገረው ሁሉን ለምታደርግ ላንተ ሁሉን እንተዋለንና
ምን ማድረግ እንዳለብህ እግዚአብሔር ሆይ የምታውቅ፣ በእኛ ሕይወት ላይ ምን መሆን እንዳለበት የምታውቅ፣ እኛ ለራሳችን እንዲሆን ከምንፈልገው ጉዳይ በላይ አንተ ለኛ ልታደርግ ያለው ይበልጣልና ያየህልንን ሐሳብ በሕይወታችን እንድትፈጽምልን እንጸልያለን። እግዚአብሔር ሆይ እኛ በፊትህ እግዚአብሔር ሆይ ጥያቄያችንን እንተዋለን። አንተ ግን ያን ጥያቄያችንን እግዚአብሔር ሆይ ስለምትመልስልን እናመሰግንሃለን። ሁሉን ውብ የምታደርግ ላንተ እግዚአብሔር ሆይ ሁሉን የምታሳምር አንተ፣ ሁሉ ነገር የሚታዘዝልህ፣ ምን ማድረግ እንዳለብህ የምታውቅ እግዚአብሔር ሆይ እግዚአብሔር ሆይ ጥያቄያችንን ላንተ እንተዋለንና በጨነቀን ጉዳይ ላይ መልስ እንድትሰጠልን፣ በከፋን ጉዳይ ላይ መልስ እንድትሰጠን እንጸልያለን። አቅቶናልና መራመድ አቅቶናልና እግዚአብሔር ሆይ ጥያቄያችንን ይዘን እግዚአብሔር መመላለስ ከብዶናልና እባክህን ይህን ጥያቄያችንን እንድትመልስልን። ለሰው የማይቻል ለእግዚአብሔር ይቻላል ተብሎ በቃል እንደተጻፈ በፊት ጥያቄ ስናመጣ ላንተ የሚያቅት አንዳች ጥያቄ የለምና ሁሉም አንተ ጋር መልሳለህና፣ ስለኛ ጉዳይ መልሳለህና፣ ስለ ጨነቀን ጉዳይ መልሳለህና፣ ስለሚያስፈልገን ጉዳይ መልሳለህና እግዚአብሔር ሆይ ላንተ እንተዋለን ጥያቄያችንን። እግዚአብሔር ሆይ ካንተ ዘንድ መልስ ስለምንቀበል እናመሰግንሃለን። ነገራችንን ውብ ስለምታደርግ፣ ጥያቄያችንን ስለምትመልስልን፣ ለኛ እግዚአብሔር ሆይ የከበደን ጉዳይ ላንተ ቀላል ስለሆነ አንተ ደግሞ አባታችን ነህና የሚያስጨንቀንን ጉዳይ ታውቃለህና የሚያስፈልገንንም ጉዳይ ደግሞ ታውቃለህና እግዚአብሔር ሆይ ሁሉን ለምታደርግ ላንተ ሁሉን እንተዋለንና ነገራችንን በጊዜው ውብ የምታደርግ አንተ ነህና ሕይወታችንን ላንተ እንተዋለን። እንደወደድክ እንድትሰራ እንደወደድክ እንድታደርግ ሐሳብህ ልንከለክል አንሻምና የወደድከውን በእኛ ሕይወት እንድትሰራ እንለምንሃለን። ይህንን ስለምታደርግ እናመሰግንሃለን። እግዚአብሔር ሆይ ጸሎታችንን ስለሰማ እናመሰግንሃለን። መልካም የሆነውን ጉዳይ ሁሉ ለሕይወታችን ስለምትሰጠን እናመሰግንሃለንና የሚያስፈልገንን ጉዳይ ከኛ በላይ ልታደርግ እግዚአብሔር ሆይ እቅድ አለህና ጊዜ አለህና ሁሉን በጊዜ ውብ የምታደርግ አንተ ነህና አንተ በወደድከው ቀን የኛን ጉዳይ እግዚአብሔር ሆይ እንድትሰራው እንለምንሃለን። ይህን ስለምታደርግ እናመሰግንሃለን። ለዘለዓለም ከፍ በል። አሜን።